ሰላም ጤና ይስጥልኝ። ሰላም ባላለው ከዚሁ ከአዲስ ገበያ አካባቢ ነው የምደውላችሁ። አንድ ጥያቄ ነበረኝ። እንደምናውቀው አሜሪካ በዲሞክራሲ ረገድ የዓለም መሪ ነኝ ስትል እንሰማታለን። እንዲሁም ለሴቶች መብትና እኩልነት የምትከራከር ሀገር ናት። እስካሁን እኔ እንደማውቀው ያው በታሪኳ ሴት ፕሬዝዳንት ኖሯት አያውቅም። ምንም እንኳን በተደጋጋሚ ለመጨረሻ እጩነት የቀረቡ 2 ሴት ፕሬዝዳንቶች ሪሰንትሊ እንኳን የምናውቃቸው አሉ። ነገር ግን ፕሬዝዳንት አልሆኑ። የአሜሪካ ሕዝብ ሴቶችን ለመሪነት የማይመርጥበት ምክንያት ምንድን ነው የሚል ጥያቄ ነበረኝ። ምላሹን ከሚመለከተው አካል እንደምታሰጡኝ ተስፋ አደርጋለሁ። አመሰግናለሁ። ስሜ ፕሮፌሰር ብሩክ ኃይሉ እባላለሁ። የቀድሞ ዲፕሎማት ነኝ። አሁንም አዲስ አበባ ዩኒቨርሲቲ ፒኤችዲ ፕሮግራሞች አስተምራለሁ። የተለያየ ሀገራትም ዩኒቨርሲቲዎች አስተምራለሁ። ሰላም የተባለች እህታችን አድማጭ የጠየቀች ቁልፍ ጥያቄ ነው። አሜሪካንን በተመለከተ ወደ ስልጣን የቀረቡ ተወዳደሩ ካንዲዴትስ ተፎካካሪዎች ነበሩ። ነገር ግን ማሸነፉ ላይ ደርሰው ሊመረጡ አልቻሉም እና ለምን የሚለው በሳይንስ ኦፍ ፖለቲክስ ስናየው የተለያየ ምክንያት አለ። አንድም የአሜሪካ ፕሬዚደንሻል ሲስተም ራሱን የቻለ ፋክተር ነው። ሌላም ደግሞ የሴት ቦታ በህብረተሰቡ እንዴት ነው ሴቶች ቦታቸውን የሚለውም ራሱን የቻለ ጥያቄ ነው። ለምሳሌ የምለው ስካንዲኔቪያ ሀገሮች ለምሳሌ አውሮፓን ጨምሮ ኖርዌይ፣ ፊንላንድ፣ ስዊድን፣ ዴንማርክ፣ ላትቪያ፣ ኢስቶኒያ፣ ሊትዌኒያ፣ ባልቲክ ስቴቶችንም ስንጨምር ሴቶች በስራ ላይ ከጥንት ጀምሮ የመሳተፍ ከፕሮቴስታንት ሪፎርሚዝም ጀምሮ ፕሬዚደንቶች፣ ፕራይም ሚኒስትሮች በመሆን ሰፊ ተሳትፎ በእነዚህ የጠቀስኳቸው ሀገራት አለ። በደንብም ታይቷል። አሜሪካ ግን ካፒታሊስት ስርዓት ነው። በጣም የዳበረ ትልቅ ኢኮኖሚ ያለው ሀገር ነው። ነገር ግን የሴቶችን ተሳትፎ ስናይ ከአውሮፓ ጋር ለምሳሌ ስናወዳደር አሁንም የትራዲሽናል የቤተሰብ አመለካከት ያለበት ህብረተሰብ ነው። ስለዚህ ፖለቲካው ላይ የሴት ተቀባይነት በጣም በጉልህ ሆኖ እንኳን የመጣው ከ100 ዓመት ወዲህ ነው። አውሮፓ ሀገራት ግን ከዛ ቀደም ብለው ሁሉ የሴት ተሳትፎ በፖለቲካው በምርጫው ሰፊ ይታያል እና አሜሪካ በተወሰነ መልኩ ኮንሰርቫቲቭ ሶሳይቲ የሚባል ነው። በተለይ ብዙ ስቴቶች ደቡብ ሴንትራል የሆኑት ኮንሰርቫቲቭ ስቴቶች ናቸው። ሴትን ከመምረጥ ወንድን የመምረጥ ሁኔታ አለ እና በዚህ የተነሳ ከሽፏል ማለት እንችላለን። በቅርቡ ስናይ ለምሳሌ ቫይስ ፕሬዚደንት ካማላ ሃሪስ በጣም ቀርባ ነበር። በጣም ግሩም ሁኔታ ደርሳ ነበር። ግን ስቲል በብዙ ምክንያት በተለይም በነበረው ፖለቲካ አመለካከት የፕሬዚደንት ትራምፕን ድጋፍ የሚያደርጉ የቀኝ ንቅናቄ አሜሪካ ውስጥ ያለ በሙሉ እሱም ተዳብሎ እኚህን ሴት እንዳያሸንፉ አድርጓቸዋል እንጂ እውነቱን ለመናገር ወደ 68-69 ሚሊዮን ድጋፍ ድምፅ ለተሰጣቸው ናቸው። ስለዚህ ፖለቲካው ያሸነፈ ነው ነው። ሂለሪ ክሊንተንን በተመለከተ ትራምፕ ጋር የተወዳደሩት፣ በነገራችን ላይ ሁለቱም ሴቶች ከትራምፕ ጋር የተወዳደሩት፣ ፖለቲካው እየቀደመ የሴቶቹ ጥያቄና የጀንደር ኢሹ ደግሞ ወደ ኋላ ወንበር የተቀመጠበት ሁኔታ ነበር ማለት እንችላለን እና አዎ እቺ እንደ ናሙና የምትወሰድ ሀገር ሴትን ስልጣን ላይ ከማብቃት አኳያ ገና አልደረሰች ማለት እንችላለን። ነገር ግን ሴናተሮች፣ ሃውስ ኦፍ ሪፕሬዘንታቲቭስ፣ ብዙ ገቨርነሮች፣ ሱፕሪም ኮርት ውስጥ የሴት ዳኞች፣ የኮርፖሬት መሪዎች በየቦታው አሉ። ነገር ግን እስካሁን አልተሟላም። ይህን ካልኩ በኋላ የእስያና አፍሪካ ሀገራትንም የሚለው ለእህቴ ሰላም ማጋራት የምፈልገው እነሱስ አፍሪካ ሀገር ታዳጊ ሀገራትና እስያኖችስ ኤዥያን ሀገራት ብንል ኤዥያኖቹ በጣም ቀድመው ሄደዋል። ለምሳሌ ስሪላንካ የመጀመሪያው ሀገር ናት። ጠቅላይ ሚኒስትር ባንድራናይካ ስልጣን ላይ በመውጣት ለ12 ዓመት ሀገሪቷን በደንብ ወጥረው ይዘው የመሩ ሴት ናቸው። ሌላው የህንዷ ኢንዲራ ጋንዲ በጣም አይረን ሌዲ፣ እንደውም ከማርጋሬት ታቸር ከእንግሊዟ መሪ በፊት አይረን ሌዲ ሄንሪ ኪሲንገር ሁሉ ያሏት ሴት ናት ኢንዲራ ጋንዲ። በጣም ጠንካራ ሴት ናት። ስልጣን ላይ ያሉ በሰውነት የተገደሉ። እስራኤሎች ስንሄድ ደግሞ መካከለኛው ምስራቅ ጎልደን ማየር በጣም ጠንካራ የእስራኤል ጠቅላይ ሚኒስትር ነበሩ። ፓኪስታንና ባንግላዴሽም የሴት መሪዎች ነበሯቸው። ለምሳሌ ፓኪስታን በናዚር ቡቶ 5 ዓመት አገሪቷን ገዝተዋል ከሁለት የተለያዩ ጊዜያት። ባንግላዴሽም ካሊዳ ዚያ እንደዚሁ የታወቁ መሪ ነበሩ። ለ10 ዓመት ሀገራቸውን ገዝተዋል። ወደ አፍሪካ እንጂ እንምጣ፣ ወደ ራሳችን አህጉር በቅርብ ጊዜ ነው በአምባሳደር ሳህለወርቅ ዘውዴ ስልጣናቸውን ያስረከቡት። የመጀመሪያው በኢትዮጵያ በሞደርን ታሪክ በድሮ ንግስት ዘውዲቱ አሉ። በዚህኛው ታሪክ ደግሞ ሳህለወርቅ በፕሬዚደንት ሆነው ሴሬሞኒያል ስልጣን ያለው ሀገራችንን ለ6 ዓመት መርተዋል። ታንዛኒያ ለምሳሌ ፕሬዚደንት ሳሚያ ሀሳን አሁን በወቅቱ የታንዛኒያ ፕሬዚደንት ናቸው። አሁን በቅርቡ የዛሬ 15 ቀን ለምሳሌ ሰላም ማተመረጠ መሰለሽ ከአፍሪካ የናሚቢያ ፕሬዚደንት ለመጀመሪያ ጊዜ ናሚቢያኖች አዲስ ፕሬዚደንት ኔቴምቦ የሚባሉ
ሴት መርጠዋል። ስለዚህ አፍሪካም እየለመድነው ነው ለማለት ነው። ስለዚህ ሴት ተሳትፎ በግድ ያስፈልጋል። ይሄ ሁሉም መቀበል ያለበት ነው። ህብረተሰብ ውስጥ 50-50 ነው ወንድና ሴት በጀንደር ባላንሱን ስናይ። ነገር ግን በፖለቲካና በኢኮኖሚ ተሳትፎ አሁንም ዓለም ላይ የተዛባ ሁኔታ አለ። ይሄም መስተካከል አለባትና እኔ ለሰላም ደፈር አድርጌ ምክር ብሰጥ ሀገራችን ውስጥም ጉጉትና ፍቃድና ኢንትረስቱ ካለሽ ገባ ብለሽ ብትወዳደሪ፣ ዩኒቨርሲቲ ውስጥም በአመራር ደረጃ በአካባቢም ፓርላማና ሸንጎ የመሳሰለው ላይ ብትሳተፊ አንቺንና መሰል እህቶች ለኢትዮጵያ እህቶቻችን ጉልህ አስተዋጽኦ ሊያደርጉ ይችላሉ ነው ብሎ ጽኑ ምኞትና ፋክቱም መሆን ያለበት። እህቶቻችን ብዙ የተማሩ ልጆች ሴቶች እየመጡ ነው። ብዙ ፕሮፌሰሮች ዩኒቨርሲቲ በሰፊው እያየን ነው። በፖለቲካው መድረክ እንደዚሁ እህቶቻችን በሚኒስትር ደረጃ አሁን እያየን ነው። ነገር ግን በሀገር መሪም ደረጃ በእናንተ እድሜ በአዲሱ ትውልድ በሀገራችን ኢትዮጵያን የሚመጥኑ ኳሊፋይድ የሆኑ ብርቱ ሀገር ወዳድ የሆኑ የተማሩ ትጉ ሰራተኞች ሀገርን የሚያገለግሉ ያስፈልጋል ማለት ፈልጋለሁ።